ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ኮነር ብራድሊ ከጉዳቱ አገግሞ ወደ ሜዳ በሚመለስበት ቀን ዙሪያ ላይ ዴቪድ ሊች የሰጠው አስተያየት አለ። በተጨማሪም ጌቱሩደን የተመለከተም ዘገባም ይኖረናል። እንደዚሁም ሊቨርፑሎች አንድ የ16 ዓመት ወጣት ተጫዋች ከማንቸስተር ሲቲ ለማስፈረም እንቅስቃሴ እያደረጉ እንደሆነም እየተዘገበ ይገኛል። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናል ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ኬኔትን የተመለከተውን ዘገባ ይሆናል። እንደሚታወቀው ሊቨርፑሎች ይህንን የሄርታ በርሊን የ16 ዓመት ወጣት ተጫዋችን ለማስፈረም ከፍተኛ ፍላጎት ነበራቸው። ነገር ግን ትናንትና ምሽት ላይ በወጡት ዘገባዎች መሰረት ኬኔት በዛው በጀርመን መቆየት እንደሚፈልግ ተናግሮ ነበረ። አሁን ላይ ፋብሪዞ ሮማኖ ይዞት በወጣው ዘገባ መሰረት ደግሞ ባየር ሊቨርኩሰንን ለመቀላቀል ወስኗል። እንደዚህም የሕክምና ምርመራም አድርጎ እንደጨረሰም ነው እየተነገረ የሚገኘው። እናም በቀጣይ ዓመት ይህንን ተጫዋች በባየር ሊቨርኩሰን ማሊያ የምንመለከተው ይሆናል። ለሊቨርፑሎች እንግዲህ ጥሩ ዜና አይደለም፣ ምክንያቱም ተጫዋቹ በጣም ትልቅ ተሰጥኦ ያለው ነው። በተለይ 6 ቁጥር ቦታ ላይ ለሊቨርፑል ያጮት ስታይል መሆን የሚችል ተጫዋች ነበረ። ነገር ግን ተጫዋቹ በዛው በጀርመን ለመቆየት በመወሰኑ ምክንያት ሊቨርፑሎች ማስፈረም ሳይችሉ ቀርተዋል። ምንም እንኳን ኬኔትን ማስፈረም ባይችሉም በዚህ ሰዓት ላይ ግን ከማንቸስተር ሲቲ የ16 ዓመት ወጣት ተጫዋችን ለማስፈረም እንቅስቃሴ እያደረጉ ነው የሚገኙት። ይህም ተጫዋች ደግሞ ዣቪር ፓርክ ነው። ዣቪር ፓርክ ማንቸስተር ሲቲን 2024 ላይ ነበረ ከዌስትሃም መቀላቀል የቻለው። ላለፉትም 2 ዓመታትም በማንቸስተር ሲቲ ቤት ጥሩ እንቅስቃሴ ማድረግ የቻለ ተጫዋች ነው። በተለይ ደግሞ ባለፈው ሲዝን ለ18 ዓመት በታች ቡድኑ ባደረጋቸው 21 ጨዋታዎች 6 ግብና 7 አሲስት ማስመዝገብ ችሏል። በአጠቃላይ ከ21 ጨዋታዎች 13 የጎል አስተዋጽኦ ማድረግ ችሏል። በተለይም ደግሞ ሊቨርፑልን 3-0 ባሸነፉበት ጨዋታ ላይም ጎል ማስቆጠር የቻለ ተጫዋች ነው የነበረው። አሁን ላይ ግን በዚህ የክረምቱ የዝውውር መስኮት በማንቸስተር ሲቲ ቤት የሚያቆየው ኮንትራት መጠናቀቁን ተከትሎ ሊቨርፑሎች ተጫዋቹን ለማስፈረም ከተጫዋቹ ጋር ንግግር እንደጀመሩ እየተዘገበ ይገኛል። በእርግጥ ሊቨርፑሎች ብቻ አይደሉም፣ ሌሎች ክለቦችም ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። ነገር ግን ተጫዋቹ ወደ ሊቨርፑል መቀላቀልን ቅድሚያ እንደሚሰጠው ነው እየተዘገበ የሚገኘው። በተለይ ደግሞ ተጫዋቹ የሊቨርፑል ቀንደኛ ደጋፊ እንደሆነ ነው እየተነገረ የሚገኙና በዛም ምክንያትም ከሊቨርፑል የመጣለትን ጥያቄ ለማዳመጥ በሩን ክፍት አድርጓል። ንግግሮችንም ጀምሯል እየተባለ ይገኛል። ይህ ተጫዋች እንግዲህ በዋነኝነት 8 ቁጥር ቦታ ላይ ነው የሚጫወተውና ሊቨርፑሎች የዚህ ተጫዋችን ተሰጥኦ ተመልክተው ለማስፈረምም እንቅስቃሴም እያደረጉ ይገኛሉ እና ምናልባትም እንግዲህ በቀጣይ ዓመት ይህንን ተጫዋች በሊቨርፑል ማሊያ ልንመለከተው የምንችልበት ከፍተኛ እድል አለ። በመቀጠል የምንመለከተው ኢንዲካይሊ ይዞት የወጣውን ዘገባ ይሆናል። እንደ ኢንዲካይሊ ዘገባ ከሆነ ሊቨርፑሎች ከጌቱሩደ ተወካዮች ጋር ንግግር አድርጓል እያለን ይገኛል። እንደሚታወቀው እንግዲህ በጃንዋሪ ዝውውር መስኮት ይህንን ተጫዋች ወደ ሊቨርፑል ለማምጣት የተለያዩ እንቅስቃሴዎችን አድርገው ነበረ። ከተጫዋቹ ጋርም ከስምምነት ላይም ደርሰው ነበረ። ነገር ግን በስተመጨረሻ ሊቨርፑሎች ሀሳባቸውን መቀየራቸው አይዘነጋም። አሁን ላይም ግን ይህ ፍላጎታቸው እንዳልቀነሰ ነው እየተነገረ የሚገኘው። በእርግጥ ሊቨርፑሎች አርነ ስሎትን ካሰናበቱ በኋላ እዚህ ተጫዋች ላይ የሚኖራቸውን ፍላጎት ሙሉ ለሙሉ ይተውታል የሚሉ ዘገቦችን ስንመለከት ነበረ። ነገር ግን እንደ ኢንዲካሊ ዘገባ ከሆነ አሁንም ድረስ እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። እንደዚሁም ሊቨርፑሎች በክረምቱ የዝውውር መስኮት የቀኝ ፉልባክ ተጫዋችን ለማምጣት ይፈልጋሉ። ቢያንስ እዛ ቦታ ላይ መጮት የሚችል ተጫዋችን ማምጣት ይፈልጋሉ። ጌቱሩደ ደግሞ እንደሚታወቀው በመሀል ተከላካይ ስፍራ ላይ በቀኝ ክንፍ በኩል እንደዚሁም ደግሞ 6 ቁጥር ቦታ ላይ መጮት የሚችል ተጫዋች ነውና እነዚህን 3 ቦታዎች ማካለል ስለሚችል ይህንን ተጫዋች በክረምቱ የዝውውር መስኮት ለማስፈረም ፍላጎት እንዳላቸው ኢንዲካይሊ በዘገባው ተናግሯል። ኢንዲካይሊ ይህንን ነገር ቢናገርም እንኳን ራሱ ከኔዘርላንድ የሚወጡ ዘገቦች ግን ይህንን ነገር እየተቃወሙ ነው የሚገኙት። በተለይ ደግሞ ለቪትቦል ኢንተርናሽናል በመጻፍ የሚታወቀው ጆስቷ ባሉሆፍ በኤክስ ገጹ ላይ እንደተናገረው ከሆነ ሊቨርፑሎች ከጌቱሩደ ተወካዮች ጋር ምንም አይነት ግንኙነት አላደረጉም እያለን ይገኛል እና እነዚህ ዘገቦች እንግዲህ እርስ በርሳቸው የሚጣረሱ ነገሮችን እየሰማን የምንገኘው። እንደዛም ቢሆንም ግን ሊቨርፑሎች በተለይ ተከላካይ ስፍራ ላይ መጮት የሚችል ቨርሳታይል ተጫዋች የግድ ያስፈልጋቸዋል። ጌቱሩደ ደግሞ ይህንን ነገር ማሳካት ይችላል። ይህ ተጫዋች እንግዲህ በዚህ ሰዓት ከኔዘርላንድ ብሔራዊ ቡድን ጋር በዓለም ዋንጫ ላይ ነው የሚገኘው። በእርግጥ በመጀመሪያው ዙር ላይ መመረጥ
አልቻለም ነበር። ነገር ግን ደግሞ የአርሰናል ተጫዋች ሆኖ ጁሊያን ቲምበር መጎዳቱን ተከትሎ ጌትሩደ ለኔዘርላንድ ብሔራዊ ቡድን ጨዋታ እንዲያደርግ ጥሪ ቀርቦለታል። ከዚህ በኋላም እንግዲህ ለቀጣይ 1 ወር 39 ቀን አካባቢ ድረስ ከኔዘርላንድ ብሔራዊ ቡድን ጋር በአሜሪካ የሚቆይ ይሆናል። ምናልባትም ከዓለም ዋንጫው በኋላ ቀጣይ መዳረሻውን ሊናገር የሚችልበት ከፍተኛ እድል አለ። ጌትሩደ እንደሚታወቀው የአርቢ ሌፕዚንግ ተጫዋች ነው። ነገር ግን ባለፈው በተጠናቀቀው የ2025/26 የውድድር ዘመን በፕሪሚየር ሊጉ ከሰንደርላንድ ጋር ሲጫወት የተመለከትነው ተጫዋች ነው። ለሰንደርላንድም ጥሩ የሚባል ግልጋሎትን መስጠትም ችሏል። ሊቨርፑሎች እንግዲህ ይህንን ተጫዋች ያስፈርሙታል የሚለውን ነገር ግን አብረን የምንመለከት ይሆናል። በመቀጠልም ኮነር ብራድሊ መቼ ወደ ሜዳ ይመለሳል የሚለውን ነው የምንመለከተው። እንደሚታወቀው ኮነር ብራድሊ ሊቨርፑሎች ከአርሰናል ጋር ባደረጉት ጨዋታ ላይ ተጎድቶ ከሜዳ መውጣቱ አይዘነጋም። ይህም ያጋጠመው ጉዳት ደግሞ በጣም አስከፊ የሚባል ጉዳት ነው የነበረው። ለረዘም ላለ ጊዜም ከሜዳ እንዲርቅም አድርጎታል። በእርግጥ በዚህ ሰዓት ላይ ወደ ልምምድ ተመልሷል። ቢያንስ ጂም ውስጥ የተለያዩ ልምምዶችን እየሰራ ነው የሚገኘው። ነገር ግን ወደ ሜዳ መቼ ይመለሳል የሚለውን በእርግጠኝነት መናገር አይቻልም። በእርግጥ ከዚህ ቀደም ለቅድመ ውድድር ዝግጅት ሊደርስ የሚችልበት ከፍተኛ እድል እንዳለው ሲነገር ነበረ። ነገር ግን ደግሞ ጉዳቱ ከታሰበው በላይ አስከፊ በመሆኑ ምክንያት በዚህ ሰዓት ላይ መቼ እንደሚመለስ በእርግጠኝነት አይታወቅም። በዚህ ዙሪያ ዴቪድ ሊች በሰጠው አስተያየት ኮነር ብራድሊ በዚህ ሰዓት ላይ የሚታሰበው ወይም ደግሞ ይመለሳል ተብሎ የሚጠበቀው ቀጣይ ሲዝን ከተጀመረ ከጥቂት ሳምንታት በኋላ ነው የሚል አስተያየቱን ሰጥቷል። በተጨማሪም በሰጠው ኮነር ብራድሊ ወደ ሜዳ ከተመለሰም በኋላ የሊቨርፑሎች ቀዳሚ ትኩረታቸው የሚሆነው ይህንን ተጫዋች ቀስ በቀስ ወደ ጨዋታ ሪትሙ እንዲገባ ማድረግ ነው እንጂ አቻክሎ ወደ ሜዳ አስገብተው በድጋሚ እንዲጎዳ ማድረግ አይፈልጉም። ስለዚህ ሊቨርፑሎች ይህንን ተጫዋች በጣም በጥንቃቄ በቀጣይ ሲዝን እንደሚጠቀሙበት ነው እየተነገረ የሚገኙና በዚህ ምክንያት በክረምት የዝውውር መስኮት የቀኝ ፉልባክ ተጫዋችን ሊያመጡ የሚችልበት እድል እንዳለ ነው እየተነገረ የሚገኘው። በተለይ ደግሞ ጀረሚ ፍሪምፖንግ ንጹህ የቀኝ ፉልባክ ተጫዋች ነው ተብሎ አይታመንም። በቀጣይ ሲዝንም የሊቨርፑል የስኳድ ፕሌየር ይሆናል ተብሎ ነው የሚጠበቀው እንጂ በቋሚነት እዛ ቦታ ላይ በተደጋጋሚ ሲጀምር ላንመለከት የምንችልበት ከፍተኛ እድል እንዳለ ነው እየተነገረ የሚገኘውና በዚህ ምክንያትም ሊቨርፑሎች ወደ ገበያው ሊወጡ የሚችልበት እድል እንዳለ እየተነገረ ይገኛል። ከዚህ ቀደም እንግዲህ ከተለያዩ ክለብ ተጫዋቾች ጋር ስማቸው ሲያያዝ ነበር። በተለይ ደግሞ የአትላንታ ተጫዋች ሆነው ማርኮ ፓላስቴራ ቀዳሚ ስፍራ ላይ የሚቀመጥ ተጫዋች ነው። ስሙ በተደጋጋሚ ከሊቨርፑል ጋር ሲያያዝ ነበረ። አትላንታዎችም ይህንን ተጫዋች ለመሸጥ ፈቃደኛ እንደሆኑ፣ ነገር ግን ደግሞ ለዚህ ተጫዋች 45 ሚሊዮን ዩሮ እንደሚፈልጉ ነው እየተነገረ የሚገኘው። ከዚህ በተጨማሪም የቶተናም ተጫዋች የሆነውን አርች ግሬንም ሲመለከቱት ነበረ። እንደዚሁም የፌኖርድ ተጫዋች የሆነውንም ሪድንም በዝርዝራቸው ውስጥ የተካተተ ተጫዋች ነው። ከሱ በተጨማሪም ደግሞ የሴልታ ቪጎ ተጫዋች ሆነው ኦስካር ሚንጌዛንም በቅርበት ሲከታተሉት ነበርና ምናልባትም ከነዚህ ተጫዋቾች መካከል አንዱን ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል እንዳለ እየተነገረ ይገኛል። በእርግጥ ማርኮስ ፓሌስቴራ በኢንተር ሚላን ዝርዝር ውስጥም እንደሆነ ሁላችንም እናውቃለን። እንደዚሁም ኢንተር ሚላኖችም ለማስፈረም ለአትላንቶችም ጥያቄ አቅርበው ነበረ። ነገር ግን ደግሞ አትላንቶች የሚፈልጉትን አይነት ገንዘብ ባለማቅረባቸው ምክንያት ዝውውሩ እስካሁን ድረስ ሳይሳካ መቅረት ይችላል። ነገር ግን አሁንም ይሄ ተጫዋች ከክለቡ ሊለቅ የሚችልበት እድል እንዳለ በስፋት እየተዘገበ ይገኛልና ሊቨርፑሎች ምናልባትም ከኢንተር ሚላን ቀድሞ ይህንን ተጫዋች ለማስፈረም አትላንቶች የሚፈልጉትን አይነት ሂሳብ የሚያቀርቡላቸው ከሆነ በቀጣይ ዓመት በሊቨርፑል ልንመለከት የምንችልበት እድል አለ። ነገር ግን አሁን ባለው አዝማሚያ መሰረት ይህ ተጫዋች ወደ ኢንተር ሚላን የማቅናት እድሉ ከፍተኛ ነው። እንደዛም ቢሆንም ግን ሊቨርፑሎች የግድ በተለይ መከላከሉ ላይ በጣም ጥሩ የሆነ የቀኝ ፉልባክ ተጫዋች ማምጣት መቻል አለባቸው። እንደዛ የማይሆን ከሆነ ግን በጀረሚ ፍሪምፖንግ ብቻ ቀጣይ ዓመቱን መዝለቅ በጣም ከባድ ነው ብዬ ነው የማስበው። በተለይ ደግሞ ተጫዋቹም ንጹህ የቀኝ ፉልባክ ተጫዋች አይደለም፣ የዊንግ ባክ ተጫዋች ነው። ከዛ በተጨማሪም ደግሞ የአንዶኒ ራዮላን የአጮት ስታይል ከተመለከተን ሰፋ ያለ ስኳድ እንዲኖራቸው የሚያስገድድ ነውና በዚህ ምክንያት ሊቨርፑሎች የግድ አንድ ተጫዋችን እዛ ቦታ ላይ ማስፈረም መቻል አለባቸው። እንደዛ ካልሆነ ግን ቀጣይ ዓመት በጣም አስቸጋሪ የሚባል ዓመት ሊሆን የሚችልበት ከፍተኛ እድል አለ። ምናልባት ወጣት ተጫዋቾችን አሳድገው እዛ ላይ እንሞከር ካላሉ በስተቀር ተጫዋችን የግድ ማምጣት አለባቸው ብዬ አስባለሁ። እናንተስ በኮነር ብራድሊ ዙሪያ ያላችሁ ሀሳብ ምንድን ነው? በተለይ አሁን ላይ የወጡ ባሉ መረጃዎች መሰረት በቀጣይ በአዲሱ ሲዝን የመጀመሪያዎቹን ሳምንታት ላይጫወት የሚችልበት ከፍተኛ እድል አለ። ከዛ በኋላም ደግሞ ሊቨርፑሎችም ይህንን ተጫዋች በቀጥታ ወደ ዋናው ቡድን ስኳድ ውስጥ ያስገቡታል ተብሎ አይጠበቅም። ቀስ እያለ የጨዋታ ሪትም ውስጥ እንዲገባ ያደርጉታል ተብሎ ነው የሚጠበቀው። ያ ምን ያህል ጊዜ እንደሚፈጅ እርግጠኛ አይደለንም። እንደዛም ቢሆንም ግን የተወሰኑ ጊዜያቶችን ይፈጃል ተብሎ ነው የሚጠበቀውና ሊቨርፑሎች በዚህ ምክንያት የቀኝ ፉልባክ ተጫዋችን ማስፈረም አለባቸው ብላችሁ ታስባላችሁ?
ወይስ ባያስፈርሙ ምንም አይጎዱም ብላችሁ ነው የምታስቡት? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።